ነብዩ መሐመድ ጅብሪልን ካነጋገሩ በኋላ ቤት መጥተው ለከድጃ ሲነግሯት ያናገረ እኮ ገብርኤል ነው ጅብሪል ነው ያለች ማናት? ከድጃ እኮ ናት። የመጀመሪያዋ ሴት እኮ ተከታይ የመጀመሪያዋ ሻሃዳ እኮ ከድጃ ነው። የመጀመሪያዋ ሙስሊም ተከታይ የነብዩን ረሱልነት መልእክተኛነት ያረጋገጠች ሴት ናት። ስለዚህ እስላምና ክርስትና የሚባል ነገር ይሄን ነገር ሳያምን የለም ማለት ነው። አይ ሃይማኖት አይገባንም እኛ የሳይንስ ኢንጂነሪንግ ሰዎች ነን ካላችሁ ደግሞ በጣም ጥሩ ስለሆነ እሱም ግን ውትድርና ውስጥ አንድ ሚስጥር ልንገራችሁ። አንድ ጊዜ ሴቶች አያስፈልጉም ዲሞቢላይዝድ ይባላል፣ ቅነሳ ሴቶች እንዲወጡ ከውትድርና ተባለ። ያሁን የኔ ያለሁበትን ዘመን ነግራችሁ ወጡ። በጣም ብዙ ጀግና ብዙ ምናምን ወጣ። የወንድ ዓለም ስለሆነ ወንዶች ቀረንና ሴቶቹን አወጣናቸው። ከዛ ድሮ አንድ ጋንታ ውስጥ አንድ ዩኒት ውስጥ ሁለት ሴት ካለች በሚያስደንቅ ሁኔታ ጀግና ተዋጊ የነበረው ኃይል መበተን ጀመረ። ከልቤ ነግራችሁ ትክክለኛ ነገር ነው። ሴት ታጀግናለች። ብላት ማወቅ ሳይሆን የማጀገን አቅም አላት። አያችሁ ወንድ በባህሪው በተፈጥሮ በኢምቤድድ ማንነቱ ሴት ፊት ከመፍራት ሞትን ይመርጣል። ታውቃላችሁ። ከውጭ ሲያባሩት እየሮጠ ከመጣ በኋላ ልክ እሷ ጋር ሲደርስ ዘራፍ ነው የሚለው።